ወታደር እንደሆንክ ታውቃለህ? ለዛውም የምድራዊ ወታደር ሳይሆን ሰማያዊ ወታደር። እንደ ክርስቶስ ኢየሱስ በጎ ወታደር ከእኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ስራ ራሱን አያጠላልፍም ይላል። እዚህ ቃል ላይ ጳውሎስ ለጢሞቴዎስ ሲመክረው አንድ የክርስቶስ ኢየሱስ ወታደር እንደሆኑ ይነግሯል። ከዛ በኋላ ሲያወራ አንድ ወታደር አዛዡን ለማስደሳት ነው ቀን ሙሉ የሚጥረው እንጂ በሌላ ነገር ራሱን እንደማይጠላልፍ ይነግራል። ስለዚህ እኛም በክርስቶስ ኢየሱስ ያመንን ሰዎች የክርስቶስ ወታደር ነን። ወታደር ደግሞ ሁል ጊዜ ከአዛዡ የሚሰጠውን ተልዕኮ መፈጸም ላይ ነው ፎከስ አድርጎ የሚሰራው። ስለዚህ እኛም እንደ ክርስቶስ ወታደር እዚህ ምድር ላይ ስንኖር ከእግዚአብሔር የተቀበልነው ሚሽን ተልዕኮ አለ። ስለዚህ ቀንና ማታ ትኩረታችንን ፎከሳችንን እሱ ላይ ተልዕኮን መፈጸም ላይ ሆኖ ትኩረት አድርገን ቀንና ሌሊት እግዚአብሔርን ለማስደሰት አዛዣችንን ለማስደሰት ይህን ተልዕኮ ፈጽመን ለማለፍ እንትጋ። የእግዚአብሔር ጸጋ ደግሞ ይረዳናል። ተባረኩ።